እንዴት ናችሁ? እዚህ ፊት ለፊት የምታዩት መጥበሻ ብዙዎቻችሁ የምታውቁት እንደሆነ ገምታለሁ። ይሄ መጥበሻ ምን ይላል? መስማት አለመስማቱን ራሴ እነግራችኋለሁ፣ ምልክት አለኝ ይላል። እቺ ምልክት ነች እዚህ ጋር ያለችው። ምን ያህል ይሄ ሲሆን ጠብቁ ይላል። ይሄን ምልክት ስታዩ ጀምሩ ይላል። ይሄ እንደምታዩት ወረቀቱ ላይ ነው፣ ገና አዲስ መጥበሻ ስለሆነ ማለት ነው። የተባለውን ነገር በደንብ ያደርጋለሁ የሚለውን እንሞክረዋለን እና እንደዚህ አይነት መጥበሻ ኖሯችሁ የዚችን ምልክት አጠቃቀም እስካሁን ያላወቃችሁ ካላችሁ በአጭር ደቂቃ ውስጥ እናያለን ማለት ነው። እሺ ይሄን እናነሳዋለን። ይሄ ምልክት አለ፣ ቴርሞ ሲግናል የሚለው ማለት ነው። ይሄ ቴርሞ ሲግናል የሚል እዚህ ጋር ይታየናል። ጀምሩ የሚለን መቼ ነው? ይሄ ቴርሞ ሲግናል የሚለው ጽሁፉ መታየቱን አቁሞ ሙሉ ለሙሉ ክቧ ጥቁር ስትል በበቂ ሁኔታ ሲሰማ ይሄ መጥፋት አለበት። እስቲ ምን አይነት ለውጥ እንደሚያመጣ ነው። ግን ገና አሁን የተለኮሰው ማነው ምድጃው ኦን የተደረገው አሁን ነው። አሁን እንደምታዩት እንግዲህ ሙሉ ለሙሉ ጽሁፉ ጠፍቷል። አንድ አይነት ከለር ነው የሆነው። እንደምታዩት ጽሁፉ የለም፣ አንድ አይነት ከለር ጠቆር ያለ ሆኗል ማለት ነው። አሁን ስራችሁን መጀመር ትችላላችሁ ነው ያለን። እስቲ ትንሽ ዘይት አድርገን እንጀምር። በትክክል ሰምቷል እንደተባለው፣ ምክንያቱም ሰምቷል። ስለዚህ ምልክቱ በትክክልም መስማት አለመስማቱን አሳይቷል የሚለውን ምንም ጥያቄ የለውም። በባዶ ራሱ መንሸራተት መቻል አለበት። ያው እንደምታዩት ነው የሚንሸራተታል ማለት ነው። ካስፈለገ እንደ ሼፍ መሆኑን ካስፈለገን እንደዚህ ማድረግ እንችላለን ማለት ነው። መልካም ጊዜ። ቻው።